አክብሮታዊ ሰላምታችን በያላችሁበት ይድረስ አድማጮቻችን። የመጋቢት 2 2017 ዓ.ም የምሽት የዓለም አንኳር መረጃዎችን ይዘን መጥተናል። አብረን እንቆይ። ትራምፕ ለመስክ ያላቸውን ድጋፍ ለማሳየት አዲስ ቴስላ መኪና እንደሚገዙ ገለጹ። በትራምፕ የተሾመው መስክ የፌዴራል መንግሥት መስሪያ ቤት ሠራተኞችን መቀነሱ አሜሪካ ውስጥ በቴስላ ላይ ተቃውሞ እንዲነሳ ምክንያት ሆኗል። ትራምፕ ትሩዝ በተባለው የማኅበራዊ ሚዲያ ገጻቸው መስክ ለሀገሪቱ ምርጥ ሥራ እየሠራ ነው ሲሉ ተከላክለዋል። ትራምፕ ለመስክ ያላቸውን ድጋፍ ለማሳየት አዲስ ቴስላ መኪና እንደሚገዙ ገለጹ። የአሜሪካው ፕሬዝደንት ዶናልድ ትራምፕ የኤሌክትሪክ መኪና አምራች ኩባንያ ኃላፊና አጋራቸው ለሆነው ቢሊዮነሩ ኢለን መስክ ድጋፋቸውን ለማሳየት አዲስ ቴስላ መኪና እንደሚገዙ ተናግረዋል። ትራምፕ ይህን ያደረጉት በቴስላ ላይ ተቃውሞ መነሳቱንና የካምፓኒው ስቶክ ዋጋ መቀነሱን ተከትሎ ነው። በትራምፕ የተሾመው መስክ የፌዴራል መንግሥት መስሪያ ቤት ሠራተኞችን መቀነሱ አሜሪካ ውስጥ በቴስላ ላይ ተቃውሞ እንዲነሳ ምክንያት ሆኗል። ባለፈው ሳምንት ቁጥራቸው 350 ገደማ የሚሆኑ ተቃዋሚዎች በኦሪጎን ፖርትላንድ በሚገኘው የቴስላ የኤሌክትሪክ መኪና መሸጫ ደጃፍ ላይ ተቃውሞ ያሰሙ ሲሆን መጋቢት ወር መጀመሪያ ደግሞ ኒውዮርክ በሚገኘው የቴስላ መሸጫ ቢሮ ደጃፍ ላይ የተሞላበት ተቃውሞ 9 ሰዎች ታስረዋል። መስክ የትራምፕ አስተዳደርን የመንግሥት ውጤታማነት ዲፓርትመንትን ዶጅ ይመራል። ትራምፕ ትሩዝ በተባለው የማኅበራዊ ሚዲያ ገጻቸው መስክ ለሀገሪቱ ምርጥ ሥራ እየሠራ ነው ሲሉ ተከላክለዋል። ለእውነተኛው አሜሪካዊ ኢሎን መስክ ድጋፍ ለማሳየት ነገ ጠዋት አዲስ ብራንድ ያለው ቴስላ እገዛለሁ ብለዋል ትራምፕ። መስክ ትራምፕ ምርጫ እንዲያሸንፉ የፋይናንስ ድጋፍ ካደረጉ የአሜሪካ ቢሊዮነሮች ቀዳሚው ነው። መስክም ትራምፕ ላደረጉላት ድጋፍ በኤክስ ገጹ አመስግኗቸዋል። የመኪና ሽያጭና ትርፍ መቀነስ በመስክ የፖለቲካ እንቅስቃሴ ላይ የተነሳው ተቃውሞና ኢንቨስተሮች በመስክ የፖለቲካ ተሳትፎ ምክንያት ስጋት ውስጥ መግባታቸው የቴስላ ስቶክ ሽያጭ ከባለፈው ታኅሳስ ወር ወዲህ እንዲቀንስ ምክንያት መሆናቸው ይጠቀሳል። በሌላ ዜና ዩክሬን የዓለም ቁጥር 1 የጦር መሳሪያ ገዢ ስትሆን አሜሪካ በሽያጭ የበላይነቷን አስጠበቀች። በዓለም አቀፍ የጦር መሳሪያ ሽያጭ ሁለተኛ ደረጃ ላይ ያለችው ፈረንሳይ ድርሻዋ ከአሜሪካ በ4 እጥፍ ያነሰ ነው። የሩሲያ የጦር መሳሪያ ኤክስፖርት ከአሜሪካ ጋር ሲነጻጸር በ64 በመቶ መቀነሱን የኢንስቲትዩቱ ሪፖርቱ ያሳያል። የስቶክሆልም ኢንተርናሽናል ፒስ ሪሰርች ኢንስቲትዩት ኤስአይፒአር ያጠናው ጥናት እንደሚያሳየው በዓለም አቀፍ የጦር መሳሪያ ንግድ ላይ ጉልህ ለውጦች ተስተውለዋል። ኢንስቲትዩቱ ትናንት ባወጣው ሪፖርት ዩክሬን በዓለም ደረጃ ቁጥር 1 የጦር መሳሪያ ገዢ ሀገር ስትሆን አሜሪካ ደግሞ በጦር መሳሪያ ኤክስፖርት ቀዳሚ በመሆን የበላይነቷን አስጠብቃለች። አሜሪካ በዋናት የሩሲያ ዩክሬን ጦርነት መቀስቀሱን ተከትሎ የዩክሬን የጦር መሳሪያ ፍላጎት በመጨመሩ የዓለም ቀዳሚ የጦር መሳሪያ ላኪነቷን አጠናክራ ቀጥላለች። የዋሽንግተን ፖስት ዘገባ እንደሚያመለክተው የአሜሪካ የጦር መሳሪያ ኤክስፖርት ወይም ሽያጭ ስትራቴጂካዊ ብቻ ሳይሆን ውስብስብ የሆኑ የጂኦፖለቲካዊና ኢኮኖሚ ለውጦችን እንዲሁም ዓለም አቀፍ ጥምረቶች መጠላለፋቸውን የሚያሳይ ነው። እንደ ሪፖርቱ አሜሪካ ከ2024 ኤክስፖርት ያደረገችው የጦር መሳሪያ ከባለፈው ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ የተባለ የ20 በመቶ ጭማሪ ማሳየቱ የአሜሪካን ዓለም አቀፋዊ የኤክስፖርት ድርሻ ወደ 43 በመቶ ከፍ አድርጎታል። መጠኑ አሜሪካ ባለፉት 2 አስርት ዓመታት ውስጥ አስመዝባው ከነበረው የ35 በመቶ አማካኝ ጋር ሲነጻጸር ከፍተኛ ብልጫ አለው። አሜሪካ የቅርብ ተፎካካሪዋን ፈረንሳይን በከፍተኛ ልዩነት በመብለጥ ቀዳሚ መሆኗ አሜሪካ በጦር መሳሪያ ንግድ መሠረታዊ ለውጥ ማምጣቷን የሚያሳይ ነው ተብሏል። በዓለም አቀፍ የጦር መሳሪያ ኤክስፖርት ሁለተኛ ደረጃ ላይ ያለችው ፈረንሳይ የኤክስፖርት ድርሻዋ ከአሜሪካ በ4 እጥፍ ያነሰ ነው። የአሜሪካ የ2024 የጦር መሳሪያ ሽያጭ 29 በመቶ በማደግ በታሪክ ከፍተኛ የተባለ $318.7 ቢሊዮን ሆኖ ተመዝግቧል። የአጋሮች ለዩክሬን ብዙ ቁጥር ያለው የጦር መሳሪያ ከላኩ በኋላ የመሳሪያ ክምችታቸውን ለመሙላት ያሳዩት ግዴለሽነት ለአሜሪካ የጦር መሳሪያ ሽያጭ መጨመር እንደ ምክንያት ይጠቀሳል። ይህ ለአሜሪካ የጦር መሳሪያ አምራች ኩባንያዎች ወርቃማ ዕድል ተፈጥሮላቸዋል። ዩክሬን በጦርነት ምክንያት ከ2024 የዓለም ቁጥር 1 የጦር መሳሪያ ገዢ ሀገር ሆናለች። ከ2015-2019 ባለው ጊዜ ውስጥ የዩክሬን የጦር መሳሪያ ግዢ ከ2015-2019 ካለው ጊዜ ጋር ሲነጻጸር 100 በመቶ አድጓል። ባለፉት 5 ዓመታት ውስጥ የሩሲያ የጦር መሳሪያ ኤክስፖርት ከአሜሪካ ጋር ሲነጻጸር በ64 በመቶ መቀነሱን የኢንስቲትዩቱ ሪፖርቱ ያሳያል። እንደ ሪፖርቱ ከሆነ የሩሲያ ጦር መሳሪያ ሽያጭ መቀነስ የጀመረው ከዩክሬን ጦርነት በፊት ጀምሮ ነው። ለጦር መሳሪያ አቅርቦቶቻቸው በሞስኮ ላይ ጥገኛ የነበሩት ህንድና ቻይና ጥገኝነታቸውን መቀነሳቸው ለሩሲያ ጦር መሳሪያ ሽያጭ መቀነስ አንደኛው ምክንያት እንደሆነ በሪፖርቱ ተጠቅሷል።
ህንድ የጦር መሳሪያ የምትገዛባቸውን ምንጮች ስታሰፋ፣ ቻይና በአንጻሩ እያደገ ባለው የሀገር ውስጥ የጦር መሳሪያ ኢንዱስትሪዋ ላይ ተማምናለች። በሌላ ዜና ኡጋንዳ ወደ ደቡብ ሱዳን ወታደሮቿን መላኳን አስታወቀች። በፕሬዝዳንት ሳልቫ ኪር እና በምክትላቸው ሬክ ማቻር መካከል ያለው ውጥረት ተባብሷል። የሀገሪቱ ጦር ዋና አዛዥ የሞዝ ካይነሩጋባ ወደ ጁባ የተላኩት ልዩ ኃይሎች ፕሬዝዳንት ሳልቫ ኪር ማያርዲት ይጠብቃሉ ብለዋል። የፕሬዝዳንት ኪር እና የምክትላቸው ሬክ ማቻር ውጥረት ተባብሶ ዳግም የእርስ በርስ ጦርነት ሊከሰት ይችላል የሚለው ስጋት አይሏል። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ ልጅ ጀነራል ካይነሩጋባ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ከመላውን የደቡብ ሱዳን ግዛት እንደራሳችን ቆጥረን እንጠብቃለን ብለዋል። የደቡብ ሱዳን መንግሥት ግን እስካሁን ጀነራሉ ስለሰነዘሩት ሐሳብ ማብራሪያ አልሰጠችም ብሏል ቢቢሲ በዘገበው። የደቡብ ሱዳን ጦር ምክትል አዛዥና ምክትላቸው ባለፈው ሳምንት በጸጥታ ኃይሎች በቁጥጥር ስር መዋላቸው ይታወሳል። በቁጥጥር ስር የዋሉት ባለሥልጣናት ማቻር በፈረንጆቹ 2013 ከኪር ጋር ሲዋጉ ለማቻር ድጋፍ ሰጥተዋል። የማቻር አጋሮች በቁጥጥር ስር መዋል የሰላም ስምምነቱ መጣሱን ያመለክታል የሚሉ ተቃዋሚ ፓርቲዎች በፍጥነት ተፈተው ውጥረቱ ካልረገበ ዳግም ጦርነት ሊቀሰቀስ እንደሚችል እየተናገሩ ነው። አንደኛው ሚኒስትር ተቃውሞ ሲበዛ ከእስር መለቀቃቸው ተገልጿል። ይሁን እንጂ በላይኛው ናይል ግዛት የመንግሥት የጸጥታ ኃይሎች ዋይት አርሚ ከሚሰኙ ታጣቂዎች ጋር የተኩስ ልውውጥ ማድረጋቸውን ከጁባ የሚወጡ ዘገባዎች አመላክተዋል። የኪርና ማቻር የሥልጣን ሽኩቻ አዲሶን ሀገር ወደ እርስ በርስ ጦርነት በመክተት ከ400,000 በላይ ሰዎች ሕይወትን መቅጠፉ የሚታወስ ነው። ሁለቱ ተፋላሚዎች በ2018 ሥልጣን ለመጋራት ተስማምተው ጦርነቱ ቢቆምም ምርጫ አልተካሄደም። ታጣቂዎችን በሀገሪቱ ጦር ውስጥ የማዋሃድና ሕገ መንግሥቱን የማሻሻል ጉዳዮች ግን በስምምነቱ መሠረት ተፈጻሚ አልሆኑም። በሌላ ዜና ዩክሬን በሩሲያ ላይ የፈጸመችው ግዙፍ የድሮን ጥቃት ምን ያክል ጉዳት እንዳስከተለ እንቃናለን። ዩክሬን ጦርነቱ ከተጀመረ ወዲህ በታሪክ ግዙፍ የተባለውን የድሮን ጥቃት ሩሲያ ላይ ፈጽማለች። ዩክሬን ጦርነቱ ከተጀመረ ወዲህ በመጠኑ ከፍተኛ ነው የተባለ የድሮን ጥቃት በሩሲያ ላይ መፈጸሟ ተነግሯል። ዩክሬን በሩሲያ ላይ በፈጸመችው መጠነ ሰፊ የድሮን ጥቃት ቢያንስ 3 ሰዎች ሲሞቱ 18 ሰዎች ደግሞ መቁሰላቸው ተነግሯል። ዩክሬን በ337 ድሮኖች ሩሲያ ላይ ጥቃት የሰነዘረች ሲሆን ከእነዚህ ውስጥ 91 ድሮኖች ሞስኮን ኢላማ ያደረጉ እንደነበሩ የሩሲያው የዜና ኤጀንሲ ታስ ባወጣው መረጃ ያመለክታል። የሞስኮ ክልል አስተዳዳሪ አንድሪ ቮሮቢዮድ ሌሊት 10 ሰዓት ላይ በተፈጸመው ጥቃት በርታ ጉዳት መድረሱን አረጋግጠዋል። በመቶዎች በሚቆጠሩ ድሮኖች በተፈጸመው ጥቃትም በርካታ ሕንፃዎች መጎዳቸውንና በሞስኮ የሚገኝ ኤርፖርት ዝግ መዘጋታቸውንና የባር ትራንስፖርት መቋረጡን አስታውቀዋል። የሞስኮ ከተማ ከንቲባ ሰርጊ ሶቢያን በበኩላቸው የጠላት ድሮኖች በሞስኮ ላይ መጠነ ሰፊ የድሮን ጥቃት ፈጽመዋል፣ የሩሲያ አየር ኃይል ጥቃቶቹን አየር ላይ አምልክኗል ብለዋል። ከንቲባው አክለውም በሞስኮ ከተማ ብቻ 7 የመኖሪያ አፓርትመንት ሕንፃዎች በድሮኖች ስብርባሪ መጎዳታቸውን አስታውቀዋል። በሞስኮ 3 ሕፃናትን ጨምሮ 12 ሰዎች ላይ ጉዳት እንደደረሰም ነው ከንቲባው ያስታወቁት። የሩሲያ መከላከያ ሚኒስቴር የድሮን ጥቃቶቹን አስመልክቶ በሰጠው መግለጫ ሌሊት ላይ ሞስኮን ኢላማ ያደረጉ 91 ድሮኖችን ጨምሮ 337 የድሮን ጥቃቶችን አየር ላይ ማምከኑን አስታውቋል። የዩክሬን የብሔራዊ ደህንነት ቢሮ ባለሥልጣን የሆኑት አንድሪ ኮሃሌንኮ በታሪክ ከፍተኛ የሆነ የድሮን ጥቃት በሩሲያ ላይ ተፈጽሟል ብለዋል። የድሮን ጥቃቱ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የተኩስ አቁም ስምምነት እንዲደረሱ ጫና ለማድረግ የታሰበ ነው ሲሉም ተናግረዋል። ሩሲያ ባሳለፍነው ሳምንት አርብ ከዩክሬን ላይ የፈረንጆቹ 2025 ከገባ ወዲህ ግዙፍ የተባለ የድሮን እና የሚሳይል ጥቃት መፈጸሟ ይታወሳል። ሩሲያ በፈጸመቻቸው መጠነ ሰፊ ጥቃት 25 ሰዎች መሞታቸውን ዩክሬን ባለሥልጣናት አስታውቀዋል። የሰዓቱ መረጃ ይህን ይመስላል። በዚህ ቻናል ወቅታዊ፣ አስተማሪ እና አዝናኝ መረጃዎች ይቀርባሉ። ሰብስክራይብ፣ ላይክ እና ሼር በማድረግ እንድታግዙን በትህትና እንጠይቃለን። ደህና ሁኑ።